ቃል መጠየቁ ፍቃድ ተሰጥቶኛል። ዛሬ እንግዲህ አገልግሎት ቀን ነው። አገልግሎት አሰጣጡን በአንዳንድ ተቋም ላይ የሚሰጥ ነው። አገልግሎት አሰጣጡን ዛሬ ያው ሮብ ነው። የአገልግሎት አሰጣጥ ቃቸው የተሻለ ነው የተቀመጠ። በተለይ ወሳኝ ክሎዝ ላይ ስዞር ምንም የተረበሸ ሌላ ጊዜ በጣም ብዙ ሰው ቆሞ ብዙ ሰው እየተረባበሸ የሆነ በቃ ያልተረጋጋ ነገር ይታይ ነበር። ዛሬ ግን በተረጋጋ መልኩ አመራሮቹን ቁጭ ብለው ፈጻሚውን ቁጭ ብሎ አገልግሎት አሰጣጡ እየተሰራ ነበረ። በተለይ ደግሞ እንዲሁ ደግሞ ወደ ላይ ሲወጣ ዋና ስራ አስፈጻሚ አንድ ማዕከል ላይ ሰዎችን አገልግሎት እያደረገ ሌሎችም ጽሕፈት ቤቶች ሴቶችና ህጻናትን በዛው አመራሩ ተገኝቶ ስራውን በተግባር እያሳየ የተሻለ ነገር ያየሁትና ማለት እኔ ወደዚህ ዛሬ ግን እንደዚህ ተረጋግቶ የተወሰኑ ነገሮች ተሰርተው የሲቪል ሰርቪሱ አገልግሎት በተሻለ መልኩ የተሳለጠ መሆኑን አይቻልም። በጣም የተሻለ ነው። ከዚህ በፊት ከነበረው የተሻለ ነው። በተለይ ሲቪል ሰርቪስ አገልግሎት እየሰጠ ያለው ነገር በጣም የተሻለ ነው። ምክንያቱም ሮብና ሰኞ ሮብ ሲቪል ሰርቪስ ጽሕፈት ቤት እየዞረ ክትትል እያደረገ ማን አለ፣ ስራ ሂደቱ አለ ወይ፣ አመራሩ አለ ወይ ብሎ ክትትል እያደረገ በመሆኑ እኔ ዛሬ ያየሁት ነገር የተሻለ ነገር ነው። በቃ ሲቪል ሰርቪሱ አገልግሎት አሰጣጣችን እየዘመን ነው። በተለይ ደግሞ አሁን እኔ የራሴ መታወቂያ ጊዜ ያልኩታል ዛሬ መጣው ሰጣው በቃ ሄድኩኝ ማለት ነው። ምንም እንትን ሌሎችም በዚህ መልኩ ነው። ሌላ ጊዜ ቢሆን በዚህ ሰዓት የገበድ ሰዓት ነው፣ የገቢዎች ብዙ አገልግሎት የሚሰጥበት ሰዓት ነው። እንደዚህ ቦታ ንቅንቅ ቃል ነበር። በጣም የተፋፈነ በጣም እዚህ ጋር መቆሚያ መቀመጫ ይታሰጣጣቸው እየዘመነ የተሻለ ነገር እየሆነ አይቻልም። አገልግሎት አሰጣጡ ይመስላል። አንዳንድ ጊዜ ስታይንስ ነበረ ዛሬ ደግሞ አገልግሎት አሰጣጣቸው ያው እኛ በልማት ተመስጠን ሄደናል እና ሙሌ ራብሳ ገብተናል። ከዛ ነው የመጣሁት። ግን እንደመጣሁት ያው ጥያቄ ጠይቄ መዝገብ ገባ ፋይሌ ወጥቷል። ግን እንዳጋጣሚ ሆኖ የኔ ወደ የካ ሄዷል። ግን የካም ቢሄድ ያው ሆኖ የካዎች አገልግሎቱ በቅርብ እንዳገኝና እዛ በደንብ እንድስተናገድ ያለውን መረጃ አሁን ሄጄ የካ ላይ አገልግሎት ወስዳለሁ ማለት ነው። ይሄ ከቅንነት ነው። ለምን እዚህ ሆኖ እዛ ሄጄ ውጣ ውረድ እንዳልኩት ብዙ ሆኖ አስተካክሎ ነግሮኛል። እንዲመጡ ብለውኛል። አሁን ወደዛ በሄድ ስል ያገኘው እና አገልግሎቱ ጥሩ ነው። ካብለው ሌሎችም ልክ እንዳንቺ አገልግሎት አሁን አብዛኞቹ ወደሆነ መጥተው ወደሆነ የሚሄድበት አጋጣሚ ያለና ያ ከዛ ጋር ተያይዞ ያለ ያየሽው ነገር ሁኔታ ይመስላል። እኔ አሁን አገልግሎቱን እዚህ ቁጭ ብዬ የተመለከትኩት ነገር አለ። እናታችን መጥተዋል። ግን አሁን እሳቸው ያው ካቅም ደካማነት ከምን መቀመጫ ሰጡ አገልግሎት ከመስጠት አንጻር በትህትና ተነጋግረን ይህን መጨረስ አለብን ብለው ሰራተኛ ተመካክሮ እንዲያገኙ ያደረጉት ነገር አለና ይሄ ትልቅ ነገር ነው። በፊት እኮ እዚህ ጋር ብዙ ችግር ነበር። አሁን ግን ቅድም የማይተሽኛው መጥተው ሰው አገልግሎቱን እየተቀበለ ነው የሄደውና በዚህ ሰዓት ላይ ይሄ መጠናቀቁ በጣም ደስ ይላል እና ትልቅ ለውጥ አለ። ሰራተኞቹ ላይ ትልቅ ለውጥ አለ። ቅድም ያው እንደተመለከትሽው አይተሻለች ከላይ ከበፊት ሰርቪስ
ኃላፊዎች ጀምሮ እስከታች እያንዳንዱ ተቋም ላይ አመራሩ አለ ወይ፣ በቦታው አገልግሎት እየተሰጠ ነው ወይ፣ ሰራተኛው አለ ወይ እያሉ ክትትልና ድጋፍ ሲያደርጉ ነበር እና ከዛ ጋር ተያይዞ እንደዛ ማድረጋቸው እኔ አንደኛ የማመሰግነው ኮሚኒኬሽን ነው። ኮሚኒኬሽን አርብና ሮብ ክትትልና ድጋፍ በየቢሮ ፕሮግራም እና ምን እየተሰራ ነው እንዴት ነው የሚለው ነገር አመራሩን አሰልጥኖታል የሚል ነገር አንቅሮታል። ሰራተኛውንም አመራሩን ነቅቷል። ሁሉ ቢሮ ስትሄጂ ስብሰባ ብሎ የሚሄድ የለም። ባለጉዳዩን ቁጭ ብሎ የሚያናግር ነው። ባለጉዳዮቹንም ላይ ነው። ፐብሊክም ደግሞ ትልቅ ለውጥ አለ። ፐብሊኩ በየቢሮ ሄዶ ማን ነው የት ነው ባጅ አድርገዋል ወይ ትክክል ነው ወይ እያለ ክትትል ያደርጋል እና ወረዳ 8 ላይ እኔ በጣም ትልቅ ለውጥ አቻለሁ። እናንተ ዘርፎ የእናንተ ነው ዋናው። ለምን ሰው ችግር ካለበት ይናገራል። እናንተ ደግሞ በሚዲያ ታቀርቡታላችሁ። ስለዚህ ያ ሰራተኛውንም እንዲያነቃው አድርጓል። በጣም ጥሩ ነው። በርቱ የሚል ነገር